የሰንደቅ ዓላማ ምልክት ወይም አርማ ሰንደቅ ዓላማ ላይ የሚቀመጥ አርማ ምልክት ሰሞኑን እያስተዋላችሁ ነው። በማህበራዊ ሚዲያ በፌስቡክ፣ በቲክታክ በሁሉም ቦታ ብዙ አይነት ምልክት ያለው ሰንደቅ ዓላማ እያየን ነው። የኢትዮጵያን ሰንደቅ ዓላማ በብዙ አይነት ምልክት እያየን ነው። ያው ለምን እንደሆነ ይገባናል። ወቅታዊ ጉዳይ ስለሆነ ነው። ምክክር ኮሚሽን የሚባለው ስብሰባ ላይ ነው። ስለዚህ ሁሉም ሰው እንደዚህ አይነት ምልክት ቢሆንልኝ እያለ የራሱን አስተያየት እየሰጠ ነው። ነገር ግን አሁንም ጥንቃቄ ማድረግ ያለባቸው ይመስለኛል። የመንግስትም የምክክር ኮሚሽን የሚባለው እስከ ደርግ ጊዜ ድረስ ከምኒልክ ከአፄ ዮሐንስ ወይም ከአፄ ቴዎድሮስ ጀምሮ ምናልባት ምልክት እንኳ በትክክል የምናውቀው ከአፄ ምኒልክ ጀምሮ መሰለኝ የራሳቸው ምልክት ነበራቸው ሰንደቅ ዓላማው ላይ። ግን ክርክር አስነስቶ አያውቅም። እስከ ኃይለ ሥላሴ እስከ ደርግ ጊዜ ደርግ እንኳ የራሱ ምልክት ነበረው ሰንደቅ ዓላማው ላይ አረንጓዴ፣ ቢጫ፣ ቀዩ ላይ። ነገር ግን ለዋናው ለሀገሪቱ መገለጫ ያደረጉት ልሙጡን ሰንደቅ ዓላማ ስለሆነ እነሱ ምልክት ያደረጉትን ማንም ትዝ ብሎት አያውቅም። በሱም ተጨቃጭቆ አያውቅም። ሰንደቅ ዓላማ ጭቅጭቅ መሆን የጀመረው በኢህአዴግ ዘመን ነው። ሁለት ምክንያት አለው። አንድ ምንም ከሀገሪቱ ጋር ግንኙነት የሌለው ምልክት አምጥቶ መለጠፉ። ሁለተኛው ምክንያት ደግሞ ያንን ምልክት ያደረገበትን ለራሱ እዚያው በቢሮ መጠቀም ሲገባው እንዳለ በሀገሪቱ እሱን እያውለበለበ የግድ ተቀበሉልኝ ውደዱልኝ ማለቱ፣ የህዝቡን ፍላጎት አለመረዳቱ፣ የህዝቡን ፍላጎትና ፍቅር አለማክበሩ። አሁንም ያ ስህተት እንዳይደገም እፈራለሁ። ምን እያልኩ ነው? ኮከቡ ኢትዮጵያዊነትን ስለማይመለከት ነው ሰው ያልተቀበለው። በምንም አይነት መንገድ ከኢትዮጵያዊነት ጋር ግንኙነት የለውም፣ ታሪክም የለውም። እኔ ለምሳሌ ለምንድን ነው የምጠላው ኮከቡን እዛ ላይ መለጠፉን ብትሉኝ፣ በመጀመሪያ በቅድሚያ ልሙጡን ሰንደቅ ዓላማ ስለምወደው ስለማከብረው ነው። ኢትዮጵያዊነትን ያየንበት፣ ኢትዮጵያዊነት በዓለም ደረጃ የተከበረበት፣ ብዙ ጀግኖች የሞቱለት፣ ደም የፈሰሰበት፣ አጥንታቸውን የከሰከሱበት አባቶቻችን እነሱ ሞተው እኛን ያስከበሩበት ሰንደቅ ዓላማ ስለሆነ እንደዚያ እንዲቀጥል ነው የምፈልገው። ሁለተኛው ምክንያቴ ግን እኔ በግሌ የምጠላው ምልክት እንኳ እናድርግ፣ የሚያግባባን ምልክት እንኳ እናድርግ ቢባል ኢትዮጵያዊነትን የሚመለከት ስላልሆነ ነው። ኮከቡ ኢትዮጵያዊነትን የሚመለከት አይደለም። እንደውም የሴጣኒዝም መገለጫ ነው። አንዳንዶች እንደዚህ አይነት ነገር ሲሰሙ ሊስቁ ይችላሉ። ምን አገባኝ። ዓለም አቀፍ ላይ ያሉ የሃይማኖት ዋና ዋና የሃይማኖት አይነቶችን ጉግል ብታደርጉ ከነ ምልክታቸው ያስቀምጥላቸዋል። ልክ ለክርስትና መስቀል፣ ለእስልምና ግማሽ ጨረቃና ኮከብ፣ ለይሁዲዝም ደግሞ ለአይሁድነት ደግሞ የዳዊት ኮከብ የሚባለው ባለ 6ቱ ማዕዘን መሰለኝ ጉጥ ነው የምትሉት፣ ጉጥ ነው የሚባለው ወይስ ማዕዘን? እሱን ያሳያቸዋል ጉግል ብታደርጉ። አሁን ሰይጣኒዝም የሚባል ሃይማኖት አለ። ልክ እንደ ቻይና አካባቢ ላይ ያለው ቡዲዝም መሰለኝ፣ ቡዲዝም፣ የህንዶቹ ደግሞ ሂንዱይዝም፣ ፓጋኒዝም ምናምን በጣም ብዙ ሃይማኖት አለ እና ሰይጣኒዝም የሚለው ላይ ስትደርሱ ምልክቱ እቺ አሁን ሰንደቅ ዓላማችን ላይ የለጠፍናት ባለ 5 ኮከብ፣ ባለ 5 ጉጥ፣ ባለ 5 ጫፍ ኮከብ፣ ባለ 6 አለ፣ ባለ 8 አለ ይላሉ፣ ባለ ብዙ ይላሉ። ግን ኮከብ ምንም አይነት ቅርጽ የለውም። ኮከብ በተፈጥሮው ፕላኔት ነው። በተፈጥሮው እንደ ማንኛውም ጨረቃ፣ መሬት፣ ፀሐይ ምናምን እንደምንላቸው ፕላኔት በቃ ድንጋይ ነው ማለት ትልቅ አካል ነው። ከመሬትም የሚበልጥ ሊሆን ይችላል። ግን በርቀት ስለሆነ የሚያበሩት በርቀት የመንቦግቦግ ባህሪያቸው በየጫፉ ላይ ጫፍ ጉጥ ነገር ጨረር ይለቃሉ። ያ የሚለቁት ጨረር ስናየው ቅርጽ ይመስለናል። እና ይህን 5ቱን ጉጥ እንኳን ሲያጭበረብሩን ነው ነጮቹ ዝም ብለው ለራሳቸው ዓላማ ኮከብ ብለው በተለያዩ ታላላቅ ስራ የሰሩ ኮከብ ምናምን፣ ኮከብ ተሸላሚ፣ ኮከብ ማዕረግ ምናምን እያሉ እንድንላመዱ አደረጉን፣ አደነዘዙን እንጂ 5 ጉጥ ያለው ኮከብ አሳማኝ አይደለም ፈጽሞ። ሊሆን የሚችለው በርቀት እየበራ ያለ አምፖል ብታዩ፣ አምፖል እየበራ ብታዩ የሚረጨው ጨረር ከርቀት ጉጥ ነው የሚመስላችሁ። ብትቆጥሩት 5 አይሆንም። ሊሆን የሚችለው
ወይ 4 ነው ወይ 6 ወይ 8 ምናምን። ምክንያቱም እንደዚህም እኩል ይረጫል፣ እንደዚህ እኩል ይረጫል፣ እንደዚህ እኩል ይረጫል። 8 ሊሆን ይችላል ወይ 4 ሊሆን ይችላል ወይ 6 ሊሆን ይችላል። እና ከርቀት ብርሃኑ ጉጥ ያለው ያስመስለዋል እንጂ በቃ ድንጋይ ነው ማለት እንደ መሬት ትልቅ አለት ነው። ወይም ያው ሄጄ ስላላየሁት እነሱም ሄደው ስላላዩት ግምታቸውን ነው። ስለዚህ ይሄ ተጫውተውብን ነው። እንዲህ አይነት ጉጥ ያለው ኮከብ የለም። ዞሮ ዞሮ ምልክቱ ለሰይጣኒዝም መገለጫ ስለሆነ፣ ለሰይጣናዊ የእምነት መገለጫ ስለሆነ እኔ ሰንደቅ ዓላማዬ ላይ እንዲለጠፍ አልፈልግም። ለዛ ነው ላለፉት የኢህአዴግ ዘመናት አንድም ቀን ምልክቱ ያለውን ሰንደቅ ዓላማ አክብሬ አላውቅም። አክብሬው ወድጄው አላውቅም። የኔ ሰንደቅ ዓላማ ይቺ ናት፣ ንጹህ። ግን አሁንም እንድንግባባ እቺ ልሙጥ ሰንደቅ ዓላማ ምልክት ይደረግባት ከተባለ በጣም ብዙ እንደው የጅሎችና አሳፋሪ፣ አንዳንዱ አሳፋሪ፣ አንዳንዱ የጅሎች፣ አንዳንዱ ግዴለሽነት የተሞላበት ተራ ምልክት እየለጠፉ ይሄ ቢሆንልን ይሄ ቢሆንልን እያሉ በፌስቡክ በምናምን እያየው ነው። ሰንደቅ ዓላማ ላይ የሚለጠፍ ምልክት እንዲህ በቀላሉ እንደው እንትናን ደስ እንዲለው እንትናን ተብሎ አይለጠፍም። በጣም ተጠንቶ ሁሉንም ሀገሪቱ ላይ ያለውን ሕዝብ ያስማማል ወይ? ማንነታችን ነው ወይ? የራሳችን መገለጫ ነው ወይ ብሎ ማሰብ ያስፈልጋል። ለምሳሌ የሆነ ቦታ ምን አየሁ? አደይ አበባን አየሁ። አደይ አበባን ለጥፈውባት እንዲህ ይሁን ሰንደቅ ዓላማችን። አሁን ይህ የሚያስመሰግን ነው። ሰንደቅ ዓላማ ላይ አደይ አበባ ቢለጠፍ አደይ አበባ ማንንም አያስቀይምም። አደይ አበባ ሲጀመር የኢትዮጵያ ልዩ መገለጫ ነው። ይሄ ባለ 8ቱ ጉጥ ያለው አደይ አበባ ኢትዮጵያ ውስጥ ነው የሚገኘው ብለውናል ባለሙያዎቹ፣ እንደነ ዶክተር ሮዳስ ያሉት ሌሎችም ተመራማሪዎቹ ኢትዮጵያ ውስጥ ብቻ ነው የሚገኘው ብለውናል። በቃ ኢትዮጵያን የሚያስከብር ነው። ነገር ግን እዚሁ አደይ አበባ ላይ ምን አየሁኝ? አሁንም ባለ 6 ልክ እንደ እስራኤላውያኑ እንደ ይሁዲነቱ ባለ 6 ኮከብ ተደራርቦ ተቀምጦም አየሁኝ በሰማያዊ መደብ። አሁን ግዴለሽነት ነው፣ አለማጥናት ነው፣ ወይም መልሶ ተንኮል የያዘ ስራ ነው። አይሆንም፣ ይሄም አያስኬድም። ብቻውን አደይ አበባው ቢቀመጥ በቃ የኢትዮጵያዊነት መገለጫ ነው፣ ማንንም አያጣለም፣ ያስደስታል። ነገር ግን እኔ ሰንደቅ ዓላማ ላይ አደይ አበባ ይለጠፍ ብዬ ለማሰብ ይከብደኛል። አደይ አበባ የንግድ ባንክ አርማ ተቀይሮ አደይ አበባ ቢቀመጥበት ንግድ ባንክ ላይ ብዬ ወደፊት ብዙ ጊዜ የማስበው ጉዳይ ነው በግሌ። ምክንያቱም ንግድ ባንክ ላይ ያለው ምልክት 666 ነው። 3 ስድስቶች ናቸው ያሉት። ደስ አይለኝም ምልክቱ። ለማንኛውም ይሄ የሌላ ርዕስ ነው፣ ወደዛ እንዳልገባ። የእኔ ፍላጎት ሰንደቅ ዓላማው ላይ ልሙጡ ቢሆን። አይ ልሙጥ አይሆንም ምልክት ያስፈልጋል ከተባለ ይቺ ምልክት ታያቸዋለች። እቺ ምልክት እቺ በጣም ወሳኝ ናት ለእኔ፣ ለኢትዮጵያም ለማንኛውም ሰው የማያስከፋ ምርጥ ምልክት ናት። በእርግጥ እዚህ ላይ የምታዩት እዚህ ላይ የኤርትራም ካርታ አብራለች። ያው ወደፊት አንድ ይሆናሉ ብዬ ተስፋ ስለማድረግ ነው። ግን ኢትዮጵያውያን እነዚህን ይህን ካርታ ብንጠቀምበት የኤርትራን ካርታ ቆርጦ አውጥቶ የኢትዮጵያን ካርታ ብቻ ሰንደቅ ዓላማው ላይ መለጠፍ ይቻላል። ይሄ አሳማኝ ነው ለእኔ። አይ ካሉ አደይ አበባውንም መለጠፍ ይቻላል። ግን ለእኔ በዋነኝነት ሰንደቅ ዓላማው ላይ ምንም አይነት ምልክት አያስፈልግም። አንድ ነው ሆነ አንድ ሰንደቅ ዓላማ አንድ ሀገር ላይ ምንም የክልል የምናምን ሰንደቅ ዓላማ አያስፈልግም። አንድ ሰንደቅ ዓላማ፣ አንድ ብሔራዊ መዝሙር። ብሔራዊ መዝሙሩ ራሱ አንዱ ብሔራዊ መዝሙር ሆኖ ክልሎች በተለያዩ በየራሳቸው ቋንቋ ተተርጉሞ ራሱ ዜማውም ግጥሞም ሳይቀየር በቋንቋቸው። እንዲህ ካልሆነ ሀገር አንድ መሆን አትችልም። እና የኔ ስሜት ይሄ ነው። በቀጣይ ሌላ ሰፋ ያለ ነገር በዚህ ጉዳይ ይዤ እመጣለሁ። ሰላም ሁኑልኝ። አመሰግናለሁ።